አባቴ አረፈ በቃ ወደማይቀረው ሄደ። መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሽው ማየት ትችያለሽ። ሐሳባችን በጣም አቅም አለው። ኢነርጂ ስለሆነ ሐሳባችን አቅም አለው። አንድ ሰው በጣም ክፉ የሆነ ሰው ታያለሽ፣ በጣም ክፉ ነው። የምትጠይቂው ግን ምንድነው? እኔ የምጠይቀው ለምንድነው ክፉ የሆነው? ለምንድነው እንደዚህ ተጠራጣሪ የሆነችው? ለምን እንደዚህ ሆነች? አምናው የከዳት ሰው አለ? ክፉ ያደረገባት ሰው አለ? በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ ብለሽ ትጠይቂያለሽ። መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውትና ኢሞሽን። እኔ ደስተኛ ሆኜ መኖር ፈልጋለሁ። ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ የማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው እንዲህ ሁሉ ጊዜ የሆነ ችግር አለ። ሁሉ ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄን ስታስተካኪ እዛ ጋር እንደዛለ። ይሄ ሁሉን ነገር ስታስተካኪ ጉንፋን ይይዝሽ እናተኛለሽ። እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ሆኜ ልኖር ሆነ። ስለዚህ አንድ ቀን ወሰንኩኝ። ከዛሬ ጀምሮ አልኩኝ ዶክተር ወዳጄን ራሴን ዶክተር ብዬ ነው ዶክተር ወዳጄን ደስተኛ ነው አልኩኝ። በቃ ችግሮች አሉ ግን ደስተኛ ነው። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ግን ስውል ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትውይ አንድ ሰው በጣም ክፉ የሆነ ሰው ታያለሽ፣ በጣም ክፉ ነው። የምትጠይቂው ግን ምንድነው? እኔ የምጠይቀው ለምንድነው ክፉ የሆነው? ይህ ሰውዬ በጣም ክፉ ነው፣ ግን ለምንድነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር እችላለሁ። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድነው ክፉ የሆነው ብዬ ጠይቃለሁ። ይህ ሰውዬ ሕፃን ሆኖ አቢዩስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ እያጠኑት ነው ያደገው። ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢዩስ ሲደረግ ነው ያደገው። ከዛስ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። ጠጋ ብለሽ ካየሽው ግን የምታዝኝለት ሰው ነው የሚሆነው። አንደርስታንድ ማድረግ ማለት ነው ሰውየውን። በፍጹም ሰው ማታምን የምትጠራጠር ሴት ትኖራለች። በጣም ትጠራጠርሻለች። እንደዚህ ተጠራጣሪ ናት። አሁን ባትታመን ሴት በጣም የምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለሽ። ፖዚቲቭ ቲንከር ከሆንሽ ግን ለምንድነው እንደዚህ ተጠራጣሪ የሆነችው? ለምን እንደዚህ ሆነች? አምናው የከዳት ሰው አለ? ክፉ ያደረገባት ሰው አለ? በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ ብለሽ ትጠይቂያለሽ። መስሪያ ቤት ውስጥ አንዱ ከምገምተው ጸባይ ውጭ ሆኖ ሳገኘው ምን ሆኖ ዛሬ ደግሞ ይሄ ልል እችላለሁ። ግን ቤት ተናዶ ከሆነስ የመጣው ቤት በጣም ያበሳጭም ነገር ገጥሞት ሊሆን ይችላል። ፖዚቲቭ ቲንከር ከሆንኩኝ ያንን አስባለሁ። ስለዚህ ሰዎችን አንደርስታንድ ለማድረግ በጣም ይረዳሻል። ምሳሌዎች ልጨምር። መንገድ ላይ አንዳንድ ጊዜ እንደዚህ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ። ይጮሃሉ፣ ይሳደቡ ይችላሉ፣ ምናምን ትዕግስት ያጣሉ። ከዛ አንቺ ምንድነው የምትይው? ወይም አንድ ሰው ምንድነው የሚለው? ይሄ እንደ እድሜው አይደለም፣ እንደ እድሜው ትልቅ ሰው አይደለም እንዴት እንደዚህ ይሆናል ልትይ ትችላለሽ። እኔ ግን ምን ላስብ እችላለሁ? ይሄ ሰውዬ ደም ግፊት ይኖርበታል፣ ስኳር በሽታ ይኖርበታል። ደም ከፍ ሲል ያነጫንጫል፣ ስኳር ከፍ ሲል ያነጫንጫል። ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን ህመም ስላለበት የሆነ ነገር ከፍ ብሏል፣ እዛ ጋር ያ አስቸግሮት ነው እንደ ባህሪው እንደዚህ ሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ፣ ሰዎችን ፖዚቲቭ ላይ ስለማያቸው ማለት ነው። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ።
ሚስት ተነጫንጫለች። በጣም ምንም የተፈጠረ አዲስ ነገር የለም፣ ግን ትናደዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች። ንደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድን ነው የተፈጠረው ዛሬ? ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ ተረጋግቶ ያስባል። ምንድን ነው ልትሆን፣ ምን ሆና ነው፣ ምንድን ነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ 1 ቀን ሲቀረው 2 ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናደዳሉ፣ ይነጫንጫሉ፣ ይበሳጫሉ። በተለይ 1 ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል። ምን እየመጣ እንደሆነ ደብ ሊያስታውሰው ይችላል። ከዛ ደግሞ 45 ዓመት እንደዚህ ሲሆናቸው የወር አበባ ሊቆም ሲል ደግሞ ሌላ ደግሞ የባህሪ ለውጥ ይመጣል። ያለባቸዋል፣ ይነጫነጫሉ ምናምንና ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ደግሞ ሲቹዌሽንስ፣ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁል ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል። ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጊያለሽ። እና አሁን በፖዚቲቭ ሞላ ነው። ከዛ ሌላው ምንድነው? ግሬትፉልነስ አልን ቅድም። ማመስገን የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። እያንዳንዱን ነገር አሁን እዚህ ስቱዲዮ ውስጥ ስንት አይነት ቀለም ነው ያለው? በጣም ነው የሚገርመው። እዛ ጋር ግሪን አለ፣ ብሉ አለ፣ ብራውን አለ፣ ነጭ አለ፣ እዚህ ጋር ቴሌቪዥን አለ። በጣም የሚገርም ነው። ወጣቶች ካሜራ የሚያነሱት በጣም ይገርማል። ስለዚህ አሁን አፕሪሼት ላደርግ ነው፣ እያንዳንዱን ነገር አፕሪሼት ላደርግ ነው። እያየሁ እደነቃለሁ። ማይንድፉልነስ የሚባለው እያንዳንዱን ነገር ታየዋለሽ። አሁን እዚህ ቤት ገብቼ ያላየኋቸው ነገሮች ይኖራሉ። ማይንድፉልነስ ግን እያንዳንዱ ነገር ታየዋለሽ፣ እያንዳንዱ ነገር አፕሪሼት ታደርጊዋለሽ። በስነ ልቦና አሁን ትርጉም አላቸው እንዳናስረዝም እንጂ እንደሁሌው አሁን ግሪን ቀለም የልምላሜ ቀለም ነው። ማይንዳችን ግሪን ሳይ ልምላሜ ነው የሚታየው። እዚህ ቤት ያሉ ቀለማትን ብናይ ግሪን ስታይ ሪጁቪኔት ማድረግ ነው የሚታይሽ። ብሉ እረፍት ነው። ስካይ ኢዝ ብሉ፣ ሰማዩ ብሉ ነው፣ ኦሽኑ ብሉ ነው። ብሉ ከለር ስታይ እረፍት ነው የሚታይሽ። ብራውን ጥንካሬ ነው፣ ስትሬንግዝ ነው የሚያሳየው። ዋይት ነጭ ፒዩሪቲ ነው፣ ንጽህና ነው። ጥቁር ክብር ነው፣ ዲግኒቲ ነው። ፐርፕል ሮያሊቲ ነው። ቢጫ ቀለም ሰው ሲያይ ሃፒነስ ነው፣ ኤግዛክትሊ ሃፒነስ ነው። ኦሬንጅ ስታይ ኢንቱሲያዝም ነው፣ በጣም መነሳሳት፣ ለስራ መነሳሳት። ስለዚህ አሁን እዚህ ቤት ገብቼ ከለሮቹን አፕሪሼት አደረግኩኝ ማለት ነው ያሉትን። ቀይ ደግሞ የፍቅር ቀለም ነው፣ ሲበዛ ደግሞ ደም ግፊት ይጨምራል ይባላል። እና እዚህ ውስጥ ገብቼ ቢጫውን፣ ግሪኑን፣ የሎውን፣ ላይቱን፣ ወጣቶቹን፣ አንቺን አይቼ አፕሪሼት አድርጌ፣ ይሄ ማይንድፉልነስ ነው። ጾም ነው ጊዜው። ሰው ይሄድና ጾም በየአይነቱ ያዛል። ከዛ ይበላል፣ ይጨርሳል። በፍጹም ሳያስበው ነው የጨረሰው። ምን እንደሚል አላወቅም፣ ግን ርቦታል። በላ የትኛው ይጣፍጣል ብትዩ ከዛ አያውቀውም። ማይንድፉል ከሆንሽ ግን እቺኛ ሽሮዋን ስትቀምሻት፣ ጎመኗን ስትቀምሻት ቴስቱን ትንታያለሽ፣ ታጣጥሚያለሽ፣ ቴስቱን አፕሪሼት ታደርጊያለሽ። ኢቭን እንጀራውን አፕሪሼት ታደርጊያለሽ፣ ምን አይነት እንጀራ እንደሆነ። ከዛ እያንዳንዱ ነገር ማይንድፉል ሆነሽ ነው። ቡናዋን ስትጠጫት ከጀበናዋ ጀምረሽ ከሲኒዋ ጀምረሽ ጣዕሙን
አፈላሉን ስትመለከች እኔ አሁን የመድረክ ንግግር አቅርበታለሁ በአፈላሉ በመስከን እና እሱ ማይንድፉልነስ ይባላል። ከዛ ኢንጆይ ታደርጊዋለሽ። ለመለማመድ ምን ይላሉ? እንትን ያዝና ቆሎ ነገር ያዝና ያንዳንዷን ፍሬ አፍ ውስጥ እየከተትካት እያሰብክ አፍ ውስጥ እንዳለች ከዛ ክራሽ እያረካት ክራሽ ስታረጋት ድምጿን ከዛ ቴስቱን ይሄ ማይንድፉልነስን ለመለማመድ ነው እንጂ ቤት ውስጥ ገብቶ እኮ ልጆቹ አሉ፣ ሚስት አለች፣ ልጆቹን ኢንጆይ አያረጋቸውም፣ ሚስቱን ኢንጆይ አያረጋትም። ቤቱን ቀይራ ይሆናል የጠበቀችው ሰርፕራይዝ ልታረገው አያየውም። ልጆቹን ሳያያቸው ነው የሚያድጉት። እና ማይንድፉልነስ በጣም ይጠቅማል። የሚሆኑ ነገሮች አሉ፣ በላይፍ መጡ ሀዘኖች አሉ። ግን ሐሳባችን ውስጥ ያለው ሐሳብ ቶትስ ቢከም ቲንግስ ይባላል። ቶትስ ቢከም ቲንግስ። አንዳንዱን በኋላ ወደዛኛው ቶፒክ ስንመጣ እናወራዋለን። ግን አንዳንዱን ነገር ሐሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሐሳቤ እጣላለሁ፣ ከዛ እነጋገራለሁ፣ እጣላለሁ፣ ከዛ መስሪያ ቤት ስሄድ እጣላለሁ ከሱ ጋር። ችግር ይገጥመኛል፣ ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ ሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሐሳባችን በጣም አቅም አለው፣ ኢነርጂ ስለሆነ ሐሳባችን አቅም አለው። የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ፣ ሀዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሀዘን ውስጥ ሊገባ ይችላል፣ በጣም ሊያለቅስ ይችላል፣ በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ፣ ዲስ ኢዝ ፓርት ኦፍ ላይፍ። ሞቱ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አድርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀረው ሄደ። በዘላለም ህይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር ነው፣ እረፍት ጋር ነው የሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሽው ማየት ትችላለሽ። ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው። ፖዚቲቭ ቲንከር ስንሆን